ይሄ ደግሞ ከትንሽ መደብር እስከ ትልቅ ሱፐርማርኬት ድረስ ሽያጭና ግዢን ሊያቀላጥፍ የሚችል የፖይንት ኦፍ ሴል ሲስተም ነው። ሲስተሙ የተለያየ አይነት የቼክአውት መንገድ ይፈቅዳል። ካሽ ወይም ዲጂታል ፔይመንት ሁሉንም አይነት ያካትታል። ሌላው ነገር ምንድነው? ለእያንዳንዱ ለሽያጭ የቀረበ ዕቃ የራሱ የሆነ ዩኒክ ቁጥር ጀነሬት ያደርጋል። ለዕቃው የተለየ ቁጥር አሳይን ማድረግ ብቻ ሳይሆን ስለ ዕቃው ምንነት፣ ምድቡን፣ አይነቱንና ዋጋውን የያዘ ኪዋር ወይም ባርኮድ አብሮ ጀነሬት ያደርጋል። ይሄም ጀነሬት የተደረገ ባርኮድ ወይም ኪዋር ኮድ የሽያጩን ስርዓት ከማፋጠኑ ባሻገር ከስተመርም በስልካቸው ስካን ቢያደርጉት ስለዛ ፕሮዳክት ኢንፎርሜሽን በቀላሉ ማግኘት ይችላሉ ማለት ነው። የሽያጭ ሰራተኞቹም ይሄንን ባርኮድ ስካን ያደርጋሉ ወይም ደግሞ ያንን ዩኒክ ቁጥር በመጨመር ሽያጩን ስራ ያካሂዳሉ። እንግዲህ ይሄ አፕሊኬሽን ከአንድን ካሽ ሬጂስተር መተካት ብቻ ሳይሆን ፓወርፉል የሆነ ባክ ኦፊስ ማኔጅመንት አለው። ያም ማለት ምንድነው? ከሬቨኑ ላይፍ ሳይክል በተጨማሪ ሪስታኪንግን የመሳሰሉትን ነገሮችን ፎርዋርድ በማድረግ አጠቃላይ ኢንካም፣ ኤክስፔንስስ እንዲሁም ቫት ኮሌክሽን ያንን ሁሉ አጠቃሎ የሚያሳይ ስርዓት ነው። ከዚህም በተጨማሪ የሂውማን ሪሶርስስ የሰራተኛ ቅጥር፣ ደሞዝ፣ ታይም እንዴት ነው ማኔጅ የሚደረገው እና በፈረቃ የሚሰሩም ከሆነ ያንን የስኬጁሊንግ ማኔጅመንት አብሮ ያጠቃልላል። እንግዲህ ይሄንን ኢንቴግሬትድ የሆነ ዳይናሚክ ሲስተም አጠቃሎ ለመያዝ የሚኖረው ኮስት በጣም ትንሽ ነው። ያ ኮስት ኦፍ ኦነርሺፕ ምንድነው? አንድ ላፕቶፕ እና አንድ የኪውአር ወይም ባርኮድ ስካነር ብቻ ነው ኢኒሺያሊ የሚያስፈልገው። ከዛ በኋላ እንደ ኦፕሬሽኑ ስፋት እነኚህን ኪዮስኮች ዋየርለስ ወይም ደግሞ ዋየርድ በሆነ ሎካል ኤሪያ ኔትወርክ ማስፋትና ተጨማሪ ኪዮስኮችንም ሲምለስሊ መጨመር ይቻላል ማለት ነው። የሲስተም አክሰስን በተመለከተ አንደኛ ትራዲሽናል የሆነው ያው ዩዘር ኔም እና ፓስወርድ በመጨመር መግባት ይቻላል። ሌላው ፈጣን ካርዳቸውን ስካን አድርገው ወደ ሲስተሙ ይገባሉ። ሌላው ደግሞ ከካርድ ስካን በተጨማሪ ራሳቸው ብቻ የሚያውቁት 5 ዲጂት ፒን ነምበር በመጨመር ቱ ፋክተር አውተንቲኬሽን ከመሆኑም ባሻገር it adds another layer of security። እንግዲህ ሮልን በተመለከተ ሁለት አይነት ሮሎች አሉ። አንደኛው የማናጀር ወይም የአድሚኒስትሬሽን ግሩፕ ሲሆን ሁለተኛው ደግሞ የተቀረው የሰራተኛው የሰፊው ህዝብ የሚባለው ግሩፕ ነው የሚኖረው። እንግዲህ ሁለቱም የተለያየ ላንዲንግ ፔጆች አሏቸው የሚያርፉበት ቦታ ማለት ነው። ሊንክም አድሚኒስትሬሽን ብዙ ሊንክ አለው ከእለቱ የሬቨኑ አሰባሰብ ጋራ የተሰረዘ የተሸጠ አጠቃላይ የንግዱን እንቅስቃሴ ኢን ሪል ታይም ያያሉ። የተቀረው ደግሞ እንደዚሁ ከስራቸው ጋር የተያያዘ ሊንኮች አሏቸው። እነሱም የሴልስ የፈረቃቸውን የሚያዩበት ታይም ማኔጅመንት እና ከስተመር ሰርቪስ የሚለውን ኢንተርፌስ መመልከት ይችላሉ። ይሄ ፕሮግራም እንግዲህ ከኢንተርኔት ጋር ኢንባውንድ ወይም አውትባውንድ የሚኖር ትራፊክ ባይኖረውም ስቲል ኢንክሪፕትድ እንዲሆን የራሱ የሆነ ሰልፍ ሳይንድ ሰርቲፊኬት አለው። ይሄ እንግዲህ የሬጉላር ሰራተኞች የላንዲንግ ፔጅ ነው፣ የሴልስ ፔጅ። አሁን የገባውን ሰራተኛና የመታወቂያ ቁጥር ከዳታቤዙ ጋር ያለውን አክቲቭ ኮኔክሽን እንዲሁም የስቴሽኑን ስም ያሳያል። ከስተመርን በተመለከተም ሁለት አይነት ከስተመር አለ። አንደኛው የዱቤ ከስተመር ነው፣ ክሬዲት ኦልሬዲ የተመዘገቡት። ሁለተኛው ደግሞ ዎኪን ከስተመርስ መንገደኛ ከስተመር ናቸው። እቃዎቹ ሁሉ ይሄ ባርኮድ ተለጥፎባቸዋል እና አሶሺየትድ የሆነ አውቶ ጀነሬትድ የሆነ ዩኒክ ቁጥር እያንዳንዱ ምንድነው ፕሮዳክት ስላለው አይዘር ስካን ይደረጋል ወይም ደግሞ ባርኮድ ወይም ኪውአር ኮዱ አጠገብ ያሉትን ቁጥሮች ኦፕሬተሩ ወደ ሲስተሙ በሚጨምርበት ጊዜ ያንን እቃ ዋጋውን ቫት ይኖረው ወይም አይኖረው ያንን ባክኤንድ ያለውን ኢንፎርሜሽን አመጥቶ ሴልስ ኢንተርፌስ ውስጥ ለካልኩሌሽን ይጨምረዋል ማለት ነው። ትራንዛክሽኑ ከማለቁም በፊት እንደ ሁኔታው ድጋሚ ስካን ሊያደርጉት ወይም ማኑዋሊ
ቁጥሩን ሊጨምሩት ወይም ሊቀንሱት ይችላሉ። ለሽያጭ የቀረቡትን እቃዎችን ብራውዝ አድርገው በስማቸውም ወይም ሰርች አድርገውም ማስገባት ይችላሉ። ካልኩሌሽኑ ጀስት ኦን ዘ ፍላይ ነው የሚሰራው። ይህንን ሲሙሌሽን ለመስራት እኔ የተጠቀምኩት የላፕታፑን ካሜራ ነው። ነገሩን ግን ቀልጠፍ ለማድረግ በዩኤስቢ ኪውአር ስካነር እቃዎቹ ባርኩማን ነው ኪውአር ኮዶቹ ስካን ቢደረጉ ስራውን የበለጠ ቀልጠፍ ያደርገዋል። አከፋፈሉንም በተመለከተ አይዘር ካሽ ነው ወይም ደግሞ በዲጂታል ፔመንት በባንክ ትራንስፈር ሊሆን ይችላል ወይም ቴሌብር ወይም በመሳሰለው ኤኒ ኢንተርሚዲያሪ ይጨረሳል ነው። ይሄ የቴሌብር ኢንተርፌስ ነው በስልክ ስካን የሚደረገው መሆኑ ነው። ሃዌቨር አሁን ይሄ ጀስት ሲሙሌሽን ነው። ወደ ፕሮዳክሽን ከመግባቱ በፊት ይሄ ከቴሌብር ኤፒአይ ጋራ ምንድነው ኢንቴግሬት መሆን አለበት። የራሳቸው ኤስኤምኤስ ጌትዌይ አላቸው። ስለዚህ ያንን ኦንላይን ማግኘት ስላልቻልኩኝ ነው። እና ከዚህ ጋር ተያይዞ ሴኩሪቲን፣ ኢንክሪፕሽን፣ ኦቲፒ፣ ኤችቲቲፒኤስ ሌሎችም የመሳሰሉት ነገሮች አብሮ መታሰብ አለባቸው። ዌብ ሆክስ ለምሳሌ የፔመንት ኮንፈርሜሽን፣ ትራንዛክሽን ሎግስ እና ሌሎችም ከቬንደር አካውንት ክሪኤሽን ጋራ ተያይዞ የሚመጡ ቫሪያብልስ ይኖራሉ በሁለቱ በዚህ ፕሮግራም እና በቴሌብር መካከል። እናም ቬንደሩ ቴሌብርን ፈልገዋለሁ ካለ እነኛን ነገሮች በመለዋወጥ ወደ ፕሮዳክሽን መግባት ይችላል። ካልሆነም ባሉት የፔመንት ኢንተርሚዲያሪስ ከካሽ ጀምሮ በእነኛ ብቻ መጠቀም ይችላል ማለት ነው። ሲስተሙ ተለምዶ ተርማል ፕሪንተር የሚባሉ እነኚህ ትናንሽ ፕሪንተሮች ላይ የሚታተም ኢንቮይስ ሪሲት ፕሮዲውስ ያደርጋል። ኢንክሉዲንግ ኪውአር ኮድ ሪጋርዲንግ ያንን ሴል በተመለከተ አካቶ ይሰጠናል ማለት ነው። የተቀረው ዲጂታል ክፍያ ለምሳሌ የባንክ ትራንስፈር ኦልሞስት እንደ ካሽ ምንም አይነት ቻሌንጅ የለውም። ምንድነው ግን ሌብል መሆን አለበት። ምንድነው የተሸጠው የሚለውን በኋላ ኢንቬንቶሪ ላይ እንድናየው ምን በምን እንደተሸጠ ዶክመንት ያደርጋል ሲስተሙ። የክሬዲት እና የፓርሻል ፔመንት ሽያጭም ተመሳሳይ ናቸው። ምንም አይነት ካሽ መቀበል አይኖርም። ስለዚህ አዝሎንጋዝ ከስተመሩ ሲስተም ውስጥ እስካለ ድረስና ምንም አይነት ሊሚቴሽን ከሌለበት ሲስተሙ ዊዛውት ፔመንት ይሸጥለታል ማለት ነው። የሚቀጥለው ምንድነው የምናየው? ድራፍት የሚባለው ምንድነው? አንዳንድ ጊዜ ከስተመርስ እቃ ስካን እየተደረገ ወይ በመሃል ይረሳሉ። የሆነ ነገር ጥለው ከመጡ አሁን እንግዲህ የተሰለፈው ሰው ቆሞ እነሱ እስከሚያመጡ ወይም እቃ እስከሚቀይሩ ድረስ ከሚጠብቅ ያንን እቃ ነው እነኛ ስካን የተደረጉትን እቃዎች ለብቻው ድራፍት ውስጥ አስቀምጦ የሚቀጥለውን ከስተመር ማስተናገድ ይቻላል። ከዛ በኋላ እነኛ ሰዎች ሄደው የሚቀይሩትን ቀይረው ወይም ወሬቨር የሚሆነውን አድርገው ሲመጡ የዛን ጊዜ ድራፍት ውስጥ ያለውን በመክፈት ቅድም መጀመሪያ ላይ ስካን የተደረገውን እሱኑ አስተካክሎ ከስተመር ሳይስተጓጎል ቅድም የተጀመረውን ሽያጭ አሁን ይጨርሰዋል ማለት ነው። የሴልስ ትራንዛክሽን ሂስትሪ እንግዲህ ምን ተሸጠ፣ የዛለታ ምን ያህል ገባ፣ ቫት ምን ያህል ተሰበሰበ፣ በቀን ሬንጅም እየቀያየሩ ይሄንን ማየት ይቻላል። ሁለተኛ ምንድነው ይሄ ሂስትሪ ነው። በጠቅላላ ማን የሸጠው፣ የትኛው ተርሚናል ነው የተሸጠው፣ ካንስል ከተደረገም ማን ነው ካንስል ያደረገው፣ በምን አይነት ነው፣ ምን እቃዎች ተሸጡ፣ ጠቅላላ የዛ ትራንዛክሽን ሂስትሪ እዚህ ላይ ይገኛል። ሌላው ነገር አሁን ባለው ሴታፕ አንድ መደበኛ ሰራተኛ እስከ 24 ሰዓት ድረስ አንድን ሴል ካንስል ማድረግ ይችላል። 24 ሰዓት ካለፈ በኋላ ማናጀር ነው ካንስል ማድረግ የሚችለው። ይሄ እንግዲህ የፕሮሲጀር ጉዳይ ሲሆን ካንስሌሽንን በተመለከተ ማን ካንስል ያደርግ ማን ነው አፕሩቭ የሚያደርገው የሚለውን በኋላ ዲተርሚን ሊደረግ የሚችልና ሲስተሙ ኢዝሊ አዳፕት ሊያደርገው ይችላል ያንን ፕሮሲጀር። ካንስሌሽንን በተመለከተ ማንና በምን ያህል ሰዓት ውስጥ ካንስል ያርገው ብቻ ሳይሆን ዋነኛው ትልቁ ነገር ምንድነው አንድ ካንስል የሆነ ትራንዛክሽን ተመልሶ ወደ ስታክ መግባት አለበት። ያንን ቁጥር አፕዴት ማድረግ አለበት። ምክንያቱም ተሽጦ ነበር ተቀንሶ ነበር so it has to be restocked። ሽያጩንም በተመለከተ ገቢ ተብሎ የተመዘገበው አውቶማቲክሊ upon cancellation
ሲስተሙ ራሱ ይቀንሰዋል። እንግዲህ እንዳየነው የመደበኛ ሰራተኞች ላንዲንግ ፔጅ ያለው ሊንክ በጣም የተወሰነ ነው። ከሴልስ በተጨማሪ ስኬጁላቸውን የሚያዩበት ታይም ፓንችን እና ፓንች አውት የሚያደርጉበትና የከስተመር ማናጅመንት ሊንክ ነው። ዘርዘር አድርገን በኋላ እናየዋለን። ይህ አፕሊኬሽን እንግዲህ ዋየርድ ወይም ደግሞ ዋየርለስ የሆኑ የተለያዩ ስቴሽኖችን ሰፖርት ያደርጋል። አሁን እንግዲህ የምናየው ምንድነው እንዴት ነው እነኝን ስቴሽኖች አውት ኦፍ ሰርቪስ ወይም ደግሞ እንዴት ዲሴብል እናረጋቸዋለን፣ ሲፈለጉ ደግሞ እንዴት ነው ሪአክቲቬት የምናረጋቸው የሚል ፓርት ኦፍ የሴኩሪቲ ፊቸር ነው። አንድ የሴልስ ተርሚናል ወይም ስቴሽን ዲአክቲቬት በሚደረግበት ጊዜ ምንም አይነት የሴልስ ትራንዛክሽን መፈጸም አይችልም። ከባክኤንድ ዳታቤዝ ጋርም ግንኙነት ስለሌለው የተርሚናሉ ቀለምም ይቀየራል። ያ እንግዲህ በዚህ ሁኔታ አድሚኒስትሬተር ሪስቶር ወይም ሪአክቲቬት እስከሚያደርጉ ድረስ ይቀጥላል ማለት ነው። This is part of access control. የኢንቬንቶሪ ዳታቤዝ ያለውን ጠቅላላ ንብረት እያንዳንዱን ዕቃ የተገዛበትን የሚሸጥበትን ከእያንዳንዱ የሚሰበሰበውን የቫት መጠን ፕሮፊት ማርጂን ፐርሰንቴጅ እና ፕሮጀክትድ የሆነ አጠቃላይ የሴልስ ትርፍና ኪሳራ ፕሮጀክት ያደርጋል። በእያንዳንዱ የሚሸጥ ዕቃ ላይ የሚለጠፈውንም የኪውአር ኮድ ኦር ኤኒ ኮድ ጀነሬት የሚያደርግልንም ኢንተርፌስ ይሄው የኢንቬንቶሪ ኢንተርፌስ ነው። የዋጋ የመጠን የመሳሰሉትን ነገሮች ልዋጭ የምናደርገው እዚህ ነው። የኢንቬንቶሪ ዳታቤዝ ከሴልስ እና ከኮሌክትድ ሬቨኑ ጋር ቀጥታ የሆነ ግንኙነት አለው። አንድ ዕቃ ሲሸጥ ወዲያው ከኢንቬንቶሪ ላይ ይወጣል። ያ የተሸጠው ዋጋ ደግሞ ሬቨኑን አፕዴት ያደርገዋል። አዲስ ዕቃ ወደ ኢንቬንቶሪ በሚገባበት ጊዜ ያንን ዕቃ በተመለከተ ሲስተሙ የሚጠይቀው አለ። ከፎቶ ጀምሮ ስሙን፣ ዲስክሪፕሽኑን፣ ምድቡን እንዲሁም ዋጋውን ከዛም በላይ ይሄ ነገር ቫት አለው ወይስ የለውም፣ ካለው ስንት ነው፣ ይሄን የሚለውን ኢንፎርሜሽን ሁሉ የሚያሰባስብ ዩኒክ የሆነ ኪውአር ኮድ እና እንዲሁም 7 ዲጂት ዩኒክ የሆነ ነምበር ጀነሬት ያደርግለታል። ያ ነው እንግዲህ በኋላ ወደ ሴልስ ስንሄድ ስካን ሲደረግ ዋጋውንም ኢንፎርሜሽኑንም እዛ የመሸጫ ቦርዱ ላይ ትራንስፈር ያደርገዋል። ዕቃ ደግሞ መልሶ ድንገት ካንሰል ከተደረገ የተሸጠው ዕቃ ወደ ስታክ ይመለሳል። ከዛ በኋላ ደግሞ ገብቷል የተባለውም ገንዘብ ደግሞ አውቶማቲክሊ ይወጣል ማለት ነው። ለምሳሌ ከታሰበው ሪስቶክ ቫልዩ በታች ከሸጥን አሱናዝ የሴል ትራንዛክሽኑ ካለቀ በኋላ እዚህ መተን ስንመለከተው ቀለሙን ቀይሮ ሊያልቅ መሆኑን ያመለክታል። ይሄ ዕቃ ደግሞ ፎር ሳም ሪዝን ካንስል ቢደረግ ተሸጠ የተባለው ዕቃ ተመልሶ ሪስታክ ይደረጋል፣ ቁጥሩን ያስተካክላል። በሬቨኑም ሳይክል በኩል ቫት ተብሎ የተመዘገበውም ይወጣል፣ ወደ ገቢ ተብሎም የተመዘገበው ሬቨኑም አውቶማቲክሊ ዲዳክት ይደረጋል ማለት ነው። ሶ ዳይናሚክ ለሆነው ዳታ አንዱ ቴብል ከአንዱ ጋራ ይመጋገባሉ ማለት ነው። ሌላው ደግሞ ምንድነው ኤቭሪ ቼንጅ ኮንትሮል አለው ወይም ሎግ ይደረጋል። ኤኒ አክቲቪቲ የፕራይስ ለውጥ ሊሆን ይችላል ወይም ደግሞ አዲስ ፕሮዳክት ሲገባ ወይም ደግሞ አንድ ነገር ኤኒ ሞዲፊኬሽን ያለቀ ስታክ ሪስታክ በሚደረግበት ጊዜም ያም ኢንፎርሜሽን ማን ነው ያደረገው በምን ሰዓት የሚለውን ነገር ይመዘግባል ሲስተሙ። just another form of access control። ዴይሊ ሬቨኑ ትራኪንግ ያው ስሙ እንደሚያመለክተው የየቀኑን ሂሳብ የሚያሳይ ነው። የየቀኑን ሂሳብ አውቶማቲክሊ ይዘጋል፣ በነጋታው ደግሞ እንደገና ይከፍታል እንደ አዲስ ቀን። ዝርዝር ሽያጮችን ያሳያል። ግን ዳሽቦርድ ላይ ከሚታየው ሽያጭ ይሄ የሚለየው ምንድነው? የዳሽቦርዱ ሪል ታይም ነው የሚያሳየው፣ ስቶርድ የሆነ ዴታ የለም። እዚህ ላይ ግን ቀኑን በመቀያየር የተለያየ ቀን ወደ ኋላ ሄዶ መመልከት ይቻላል። ይሄንኑ የየቀን ገቢም በግራፍ እየሰራ የወጣ የወረደውን ሂሳብ ያመለክታል። ይሄ እንግዲህ አጠቃላይ ቀናዊ ወይም ደግሞ ወርሃዊ የሬቨኑ ስትሪም ነው።
ከዚህ ጋር አብሮ በተጓዳኝነት ሊታይ የሚችለው ምንድነው? ኤክስፔንስ ምንድነው? ወጪው ይሄን ገንዘብ ለማግኘት ምንድነው ወጪ ያደረገው ይሄ ኢንተርፕራይዝ የሚለውን ነው። ወጪ ተብለው ደግሞ የሚታሰቡት ምንድነው? የራኒንግ ኮስት ይሄንን ቢዝነስ ለማካሄድ በደሞዝ በሌላም ቁሳቁስ የሚገዙ ነገሮች፣ መብራት፣ ውሃ፣ ኪራይ ወዘተ አጠቃላይ ይሄ ተደምሮ ከገባው ገቢ ጋር በማነጻጸር የቢዝነሱን ጤንነት የሚያሳይ የተለያየ ሪፖርት ጀነሬት ያደርጋል። ይሄ ወርሃዊ ሪፖርት በየትኛውም ሰዓት ሊደረግ የሚፈለግ የታክስ ካልኩሌሽንን ቀላል ያደርገዋል። ምክንያቱም ሁሉም ኢንፎርሜሽን ስላለ በየትኛውም ሰዓት ለታክስ ባለሙያ ኢንፎርሜሽኑን መስጠት ይቻላል። የከስተመር ዳታቤዝ አፕሩቭድ የሆኑ የግልና የድርጅት ነጋዴዎች ያሉበት ነው። የክሬዲት ሊሚት ይወስናል። ከዛ በላይ ከሆነ ሲስተሙ አይሸጥም። ለተሰጠው ክሬዲትም ቀነ ገደብ ይመድባል እና ከዛ ቀን ካለፈ አውትስታንዲንግ ዴት ብሎ በቁጥርና ቀለም በመቀየር ያመላክታል። ያንን ፔንዲንግ ብሎ ያስቀመጠውን የክሬዲት አይነት እያንዳንዱን ለየብቻ ወይም በጋራ ክፍያም ይሄው ኢንተርፌስ የመሸጫ ኢንተርፌስ ክሬት ያደርጋል፣ ደረሰኝ ፕሮዲውስ ያደርጋል። ሂውማን ሪሶርስስ እንግዲህ ከሰራተኛ ታሪክ እና ተጓዳኝ አክቲቪቲዎች ጋር የተያያዘ ስርዓት ነው። ለዛ ደግሞ ፋውንዴሽን የሚሆነው የመጀመሪያው ስርዓት የሰራተኛ ምዝገባ ነው። ይሄ አፕሊኬሽን መዝገቡ ሲፈጠር ለሰራተኛው የመታወቂያ ቁጥርና የፋይል ቁጥር በተሰጠው ፓተርን መሰረት ጀነሬት ያደርጋል። ኤግዚስቲንግ ፋይሎችን ቪው ማድረግ፣ ሞዲፋይ ማድረግ ከዛም በላይ ደግሞ ሪሙቭ ማድረግም ይሄው ኢንተርፌስ አጠቃሎ ይዟል። የቅጥር ፎርሙ የተለመዱትን ስም፣ አድራሻ፣ የትምህርት ደረጃ የመሳሰሉትን ጄነሪክ የሚባሉትን አጠቃሎ ይዟል። የሰራተኛው ስታተስ ሁልጊዜም አክቲቭ የሚል ስታተስ ላይ መሆን አለበት፣ ከፔሮል እና ከሌሎች ተዛማጅ ሰርቪሶች ጋር ግንኙነት እንዲኖረው። ደሞዝ በሚገባበት ጊዜ አውቶማቲክሊ የአወርሊ ወይም የሰዓት ዌጁን ካልኩሌት ያደርጋል። ይሄ ድንገት ነው የኮንትራት ሰራተኛ ከሆነ ስራ ላይ የቆየባቸው ሰዓታት እዚህ ባለው የሰዓት ክፍያ ጋር ተባዝቶ ስለሚሰጠው ነው። ሌላው ከሰራተኛ ፋይል ጋር ቀጥታ ግንኙነት ያለው የሲስተም አካውንት ክሪኤሽን ቱል ነው። ይሄ ቱል ለሰራተኞች ወደ ሲስተም ሲገቡ ምን አይነት ፕሪቪሌጅ እንደሚኖራቸው የሚወሰንበት ቦታ ነው። ፓስወርድ ሪሴት እና የመሳሰሉት ከአካውንት ጋር የተገናኙ ነገሮች ሁሉ የሚካሄደው እዚህ ውስጥ ነው ማለት ነው። ከሲስተም አካውንት ጋር እና ከሰራተኛ ፋይል ጋር ቀጥታ ግንኙነት ያለው ሌላው ኢንተርፌስ ደግሞ የአክሰስ ካርድ የሰራተኛ መታወቂያ የሚፈጠርበት ኢንተርፌስ ነው። እዚህ ላይ እንግዲህ ይሄ ኪውአር ኮድ የሰራተኛውን የመታወቂያ ቁጥር እና ሌላም ዩኒክ አይደንቲፋየርስ ስለሚይዝ ወደ ሲስተም ለማስገባት ጥቅም ላይ ይውላል ማለት ነው። ይሄ አይነቱ ካርድ ወደ ሲስተም ማስገባት ብቻ ሳይሆን ሌላም ለምሳሌ በር ቢኖር ወይም ደግሞ ትልቅ ጌት ለመክፈት ለመዝጋት ያገለግላል። እንደ ሲስተም አካውንት ይሄም ካርድ አክሰሱ ሰስፔንድ ሊደረግ ይችላል። ሰስፔንድ የሆነ ካርድና ቀኑ ያለፈበት ካርድ ወደ ሲስተሙ ማያስገባም፣ በርም ሆነ ሌላም ነገር መክፈት አይችልም። ይሄ የካርድ ማናጅመንት ኢንተርፌስ እንግዲህ ሁሉንም አጠቃሎ የሲግኔቸር ፓድም አለው። ያ ፓድ ምንድነው? ዲጂታል ፔን፣ ዲጂታል ስክሪፕቶ ካለ ፓድ ላይ ፈርሞ ያ ፊርማ ወደ ሲስተሙ እንዲገባ ያደርጋል። ስካንድ የሆነ የባለስልጣን ፊርማም ያስገባል። ፒን ማናጅመንት፣ አዲስ ፒን መፍጠር ወይም አሮጌ ፒን ሪሴት ማድረግ፣ የካርድ ሰስፔንሽን፣ ፕሪንት አገልግሎት፣ ሌላውንም ነገር አጠቃሎ የያዘ ነው። ይሄ መታወቂያ ወይም የጌት የሲስተም አክሰስ ካርድ
አሶን አዝ ኤክስፓየር እንዳደረገም ቀለሙን መቀየር እንዲችልም ማድረግ ይቻላል። ሊትል ቤት ሃርድዌር ኢንቴንሲቭ ነው። የተለየ ኢንክና ወረቀት ይፈልጋል ወይም ካርድ ይፈልጋል እንጂ ልክ አንድ ካርድ ኤክስፓየር ሲያደርግ ሲስተም አለማስገባት ብቻ ሳይሆን ቀለሙን ቀይሮ ቀይ እንዲሆን ወይም ደግሞ ላዩ ላይ ኤክስ እንዲያደርግ የማድረግም ኬፓቢሊቲ አለ። አሁን ደግሞ የምናየው ምንድነው የሰራተኛ የሺፍት ምደባ፣ የታይም ማናጅመንት እና የፔሮል አድሚኒስትሬሽን ነው። የሺፍት ምደባ የማናጀሪያል አክሰስ ይጠይቃል። ይሄ አክሰስ እንግዲህ ቴምፕሌቶችን መፍጠር ያስችላል። የቀን የማታ የሌሊት የመሳሰለውን ብሎ ሰዓቶችን ከፋፍሎ ዲፋይን ካደረገ በኋላ በዛ ዴፊኒሽን መሰረት ለእያንዳንዱ ሰራተኛ ሺፍት አሳይን ያደርጋል ማለት ነው። መደበኛ ሰራተኞችም ቀደም ብሎ እንዳየነው ካላቸው ሊንክ አንዱ ስኬጁል ነው። ያ የስኬጁል ሊንክ ይሄንን የተመደበውን የስራ ሰዓት እንዲመለከቱ እና እንዲጠቀሙበት ይረዳቸዋል ማለት ነው። ከስኬጁሉ ጋር አብሮ ሲክ ሊቭ ወይም ቫኬሽን የመጠየቂያ ፎርም አለ። ያንን ለማናጀር ሰብሚት ያደርጋሉ። የታይም ኦፍ ሪኩዌስት እዚህ ሲቀርብ በማናጀሮቹ ኢንተርፌስ ላይ ደግሞ ይሄ ሪኩዌስት አፒር ያደርጋል። እነሱም አፕሮፕሪየት አክሽን ይወስዱበታል ማለት ነው። ይሄ ደግሞ የታይም ማናጅመንት ኢንተርፌስ ነው። ላርጅሊ ለኮንትራት ሰራተኞች ወይም ለቀን ሰራተኞች የሚሆን ነው። ሲገቡ ፓንቺን ያደርጋሉ፣ ሲወጡ ደግሞ ፓንች አውት ያደርጋሉ። በፓንቺን እና በፓንች አውት መካከል ያለውን አግሪጌት ሰዓት ካልኩሌት እያደረገ እነሱም ያዩታል፣ የቀኑን የሳምንቱን። they can also ያን ሬንጅ ክሬትም አድርገው ሊያገኙ የሚችሉትን በዚሁ በዩዘርስ በኩል ባለው ኢንተርፌስ መመልከት ይችላሉ። ይሄው የታይም ማኔጅመንት ኢንተርፌስ አድሚኒስትሬተር የሆነ ሰው ደግሞ በሚገባበት ጊዜ ሊመለከተው የሚችለው ምንድነው? በእለቱ አክቲቭሊ እየሰሩ ያሉትን ሰዎች ያያል፣ የየሰራተኛውን ኪሙሌቲቭ ሰዓት። ሌላው ደግሞ ሰዎች ድንገት ረስተው ፓንች አውት ሳያደርጉ ወጥተው ከሆነ እነሱን ፎርስፉሊ ማስወጣት ይችላል። ክፍያንም በተመለከተ የቀን ወይም የሰዓት ሰራተኞችን ኪሙሌቲቭ ሰዓት እዚሁ በመመልከት እና በፔይ ፔሪየድ ቀናቶቹን በመምረጥ ምንም አይነት የኢንካም ታክስም ሆነ የጡረታ መቀናነስም ባልተመለከተ መልኩ ሲስተሙ ካልኩሌት እንዲያደርግለት ማድረግ ይችላል። ሌላኛው የፔሮል ስርዓት ኢንካም ታክስ እና ፔንሽንን ያጠቃለለ ሲሆን in this case የኢትዮጵያን የደሞዝ ስርዓትን ነው ያካተትኩት። ከ2000 ብር ጀምሮ ነው መቁረጥ የሚጀምረው። ከዛ በኋላ ፕሮግሬሲቭ የሚባለው ታክስ አይነት ነው። ክፍያ በጨመረ ቁጥር ፐርሰንቴጁም እየጨመረ ይሄዳል። በዚህ ስርዓት ሰራተኞቹ በጠቅላላ አክቲቭ መሆን አለባቸው። አክቲቭ የሆነ ሰራተኛ ብቻ ነው ወደ ፔሮል ሊጠራ የሚችለው። ሰራተኛ ዳታቤዝ ውስጥ ያለውን የደሞዝ የአላዋንስ እና ሌላም ተቀናናሽ ነገር ይዞ ወደዚህ ይመጣል። የጡረታ ይቀንሳል 7%፣ ካሰሪው ደግሞ 11%ን እዚሁ አጠቃሎ ሌላም ዲዳክተብል ካለ እሱን ጨምሮ ፋይናል ኔት ፔይ ካልኩሌሽን ሰርቶ ይሰጠናል። በዚህ ካልኩሌሽን የኮንትራት ሰራተኛ የሆነ ፔንሽንም አይከፍልም። ኦንሊ ኢንካም ታክስ ብቻ ነው የሚከፍለው። ከዚህ በኋላ ወደ አፕሩቫል ፕሮሰስ ነው የሚሄድ። The draft will be assigned to one of the managers. The assigned manager ደግሞ አይቶ either approve ያደርገዋል ወይም reject ያደርገዋል. In case of a rejection, it goes back to a draft status. ያንን ድራፍት ስቴት እንደገና ኦፕሬተሮቹ ተመልክተው የሚስተካከለውን አስተካክለው ሪሰብሚት ያደርጉታል። ከዛ በኋላ በመጨረሻ ይሄ ድራፍት አፕሩቭድ ሲደረግ ወደሚቀጥለው ፌዝ ይሄዳል። ያም ደግሞ ምንድነው? የፔመንት ፌዝ ነው። ያ ካበቃ በኋላ ፋይሉ ፕሮሰስድ ይባላል። ያ ፕሮሰስድ ፋይል ሪድ ኦንሊ ነው። ምንም ኤዲተብል ፊቸር አይኖረውም። በኤክስኤል ፎርማት ኤክስፖርት ማድረግ ይቻላል። የዳታቤዝ ባክአፕ እና ሪስቶር ኢንተርፌስ አጠቃላይ የዳታቤዙን ጤንነት መመልከቻና ሌሎችንም ፊቸሮች አብሮ ያሳየናል። ዳታቤዙ ያለውን የቴብልስ ብዛት፣ ሳይዙን፣ አጠቃላይ ስለ አንድ ዳታቤዝ ዲስክሪፕቲቭ የሆነ ኢንፎርሜሽን ይሰጣል። ሁለት አይነት ባክአፖች አሉ፣ ፉል እና ኢንክሪመንታል ባክአፕ አለን። ኢንክሪመንታል ባክአፕ
ሁልጊዜም ከፉል ዳታቤዝ ባካፕ በኋላ የሚደረጉ ኦንሊ የተቀየሩ ፋይሎችን ብቻ በአጭር ጊዜ ባካፕ ለማድረግ የምንጠቀምበት ፕሮሲጀር ነው። ሪስቶር በሚሆንበት ጊዜ ምንድነው ሪስቶር የምናደርገው? ፉል ባካፕ ነው ወይስ ፉል ባካፕ እና ኢንክሪመንታል ነው የሚለውን ትንሽ ጥንቃቄ ይፈልጋል ሪስቶር ላይ። እንግዲህ ባካፕንም ሆነ ሪስቶርን በተመለከተ ዳታቤዙን ብቻ ሳይሆን ፓርቲኩላር ቴብል ብቻ ፒክ አድርገን ባካፕም ሪስቶርን ማድረግ እንችላለን። ስራው ቬሪ ክሩሻል ነው፣ ግን ኦፕሬሽኑ በጣም ኢንቱዊቲቭ በጣም ቀላል ነው። ሁለተኛ ነገር ደግሞ ምንድነው ስኬጁለር ስላለው የቀን የሳምንት የወር ብሎ የባካፑንም አይነት ይሄ ፉል ነው ያኛው ኢንክሪመንታል ነው ብሎ አንድ ጊዜ ሴትአፕ ካደረጉለት በተመደቡት ሰዓታት ሲስተሙ ራሱ ያንን ባካፕ ያከናውናል ማለት ነው። እንግዲህ በአጠቃላይ ይሄ ኢንቴግሬትድ የሆነ የፒኦኤስ ሲስተም አንድ የካሽ ሬጂስተር ማሽን ሊሰጠው ከሚችለው ሰርቪስ በተጨማሪ የባክ ኦፊስ ማኔጅመንት፣ የአናሊቲክስ ስራዎች፣ የሪፖርት ጀነሬሽን እና በአጠቃላይ አንድ ኢንተርፕራይዝ ያስፈልገዋል የተባሉትን ፊቸሮች ያጠቃለለ ቢሆንም ስቲል ኢትስ ወርኪንግ ፕሮግሬስ። በሚሰጠን ፊድባክ እየተሻሻሉ የኢንተርፕራይዙን ኒድ አድሬስ ያደርጋሉ ማለት ነው። በተረፈ በጣም አመሰግናለሁ። አፕሪሺየት ዩር ታይም።